ባይቢት ማስተር ካርድን በመጠቀም እቃዎችን ከዓለም አቀፍ ገበያዎች ከአማዞን፣ ከአሊኤክስፕረስ፣ ከአሊባባ መግዛትና ማስመጣት ትችላላችሁ። ኢንተርናሽናልና ኦንላይን ክፍያዎችን በዚህ ማስተር ካርድ መክፈል ትችላላችሁ። ይሄ ማስተር ካርድ ለማውጣት ቀላል ነው። ነገር ግን እንዴት ወደዚህ ማስተር ካርድ ዶላር መጫን እችላለሁ? የዶላር ገቢ የለኝም፣ ምን ማድረግ እችላለሁ ብላችሁ ከተጨነቃችሁ ለእነዚህ ሁሉ መፍትሄ የሚሆኑ 5 የተለያዩ መንገዶችን አሳያችኋለሁ። ከነዚህ ውስጥ ቢያንስ አንዱ ለእናንተ በጣም ምቹ ሊሆን ስለሚችል እስከ መጨረሻው ድረስ መከታተል እንዳትረሱ። ማንኛውም ሰው ከኢትዮጵያ ባንክ አካውንቱ ያለውን የኢትዮጵያ ብር ወደ ባይቢት ማስተር ካርድ መላክ ይችላል። እንዴት የሚለውን ደግሞ በዚህ ቪዲዮ አሳያችኋለሁ። የዚህ ቻናል ቤተሰብ በመሆን ስለ ማስተር ካርድ እና ኦንላይን የክፍያ መንገዶች ብዙ መረጃዎችን ማግኘት ትችላላችሁ። የመጀመሪያው ወደ ባይቢት ማስተር ካርድ ዲፖዚት የምናደርግበት መንገድ ከሌሎች ክሪፕቶ ኤክስቼንጅ ፕላትፎርሞች ነው። ለምሳሌ እንደ ባይናንስ፣ ኦኬክስ፣ ቴሌግራም ዋሌት እና ሌሎችም ክሪፕቶ ኤክስቼንጅ ፕላትፎርሞች ላይ ባይቢት ማስተር ካርድ ዲፖዚት ማድረግ እንችላለን። ይህ ደግሞ የሚሆነው የምትቀበሉትና ኔትወርኩን መጀመሪያ እርግጠኛ ከሆናችሁ ወይም ካወቃችሁ ባይቢት ላይ ትሄዱና አሴት ትሉታላችሁ። ከዛ ዲፖዚት ትሉና ከዛ ዲፖዚት አድሬስ ይሰጣችኋል። ዲፖዚት አድሬስ የሚሰጣችሁ ደግሞ ከዛ በምታስገቡት ክሪፕቶ እና ደግሞ ኔትወርኩ ይወሰናል ማለት ነው። እነሱን ዲሳይድ አድርጋችሁ ዲፖዚት አድሬስ መቀበል ትችላላችሁ። ከዛ ወደዛ መላክ ትችላላችሁ። ለምሳሌ እኛ ትሬድ የምናደርገው ባይናንስ ላይ ከሆነ ወይም ባይናንስ ላይ ፒቱፒ ማድረግ ምንችል ከሆነ ወይም ባይናንስ ላይ ዩኤስዲቲ ካለን ሲምፕሊ ከባይናንስ ያለንን ወደ ባይቢት መላክ እንችላለን ማለት ነው። ባይቢት ላይ ያለውን ደግሞ ወደ ፈንዲንግ አካውንት ቀይረን መጠቀም እንችላለን ማለት። ስለዚህ እንዴት እንደምናደርግ ላሳያችሁ። ሲምፕሊ ባይቢት ላይ ትሄዳላችሁ። ባይቢት ላይ ከሄዳችሁ በኋላ አሴት የሚለውን ክሊክ ታደርጋላችሁ። ከዛ ዲፖዚት የሚለውን ክሊክ ታደርጋላችሁ። ከሌላ ክሪፕቶ ኤክስቼንጅ ፕላትፎርም ስለሆነ የምንቀበለው የመጨረሻውን ዲፖዚት ዊዝ ክሪፕቶ የሚለውን ክሊክ እናደርጋለን ማለት ነው። ዲፖዚት ቱ ክሪፕቶ እንላለን። ከዛ ዲፖዚት የምናደርገው ለምሳሌ ከባይናንስ ላይ ያለን ዩኤስዲቲ ከሆነ ዩኤስዲቲ እንላለን። ቢትኮይን ከሆነ ቢትኮይን፣ ኖት ኮይን ከሆነ ወይም ዶክስ ከሆነ ያን ኮይን እናደርጋለን። ያው አብዛኛው ዩኤስዲቲ ስለሆነ ዩኤስዲቲ ብለን ክሊክ እናደርጋለን። ከዛ ኔትወርኩ ደግሞ ተመሳሳይ ነው መሆን አለበት። የዲፖዚት አድሬስ ይሰጠናል ማለት ነው። እዛው ባይቢት ላይ ወይም ዋሌት አድሬስ ይላል። እሱን ኮፒ የምትላለች ጃን ኮፒ እናደርጋታለን ወይም አድሬሱን ኮፒ እናደርጋለን። ከባይናንስ ወደ ባይቢት ስለሆነ የምናስገባው ባይናንስ ላይ ዊዝድሮ እናደርጋለን። ባይቢት ላይ ደግሞ ዲፖዚት እናደርጋለን። ሶ ባይናንስ ላይ እንሄድና አሴት የሚለው ጋር ክሊክ እናደርጋለን። ከዛ ዊዝድሮ እንላለን። ዊዝድሮ ላይ ዊዝድሮዋል አድሬስ የሚለው ላይ እዚህ ጋር ባይቢት ላይ ኮፒ ያደረግነውን እዛ ጋር ፔስት እንለዋለን ማለት ነው። ኔትወርኩ ደግሞ ተመሳሳይ ቲአርሲ ቲዩንቲ ነው መሆን ያለበት። በእንደዚህ አይነት መልኩ ባይናንስ ላይ ዊዝድሮ ስናደርገው ባይቢት ላይ ይገባል ማለት ነው። ከተወሰነ ደቂቃዎች በኋላ ነው ባይቢት ላይ ያለውን ደግሞ አሲቲዝ ባይቢት ማስተር ካርድ መጠቀም ይችላል ማለት ነው። ፈንዲንግ ላይ ከሌለ ግን ወደ ፈንዲንግ መቀየር እንዳትረሱ። ሁለተኛው ወደ ባይቢት ማስተር ካርድ ቶፕ አፕ ወይም ዲፖዚት የምናደርግበት መንገድ ደግሞ ከፔፓል ላይ ያለንን ገንዘብ ወደ ባይቢት ማስተር ካርድ መላክ ይቻላል። ከፔፓል ላይ ያላችሁን ገንዘብ ከፈለጋችሁ ወደ ኢትዮጵያ ባንኮች፣ ከፈለጋችሁ ደግሞ ወደ ባይቢት ማስተር ካርድ መላክ ትችላላችሁ። ወደ ኢትዮጵያ ባንኮች እንዴት መላክ እንደሚቻል እና በትልቅ ሬቲንግ ወይም በትልቅ ምንዛሬ ወደ ኢትዮጵያ ባንኮች እንዴት ማስገባት እንደሚቻል ቪዲዮ ከፈለጋችሁ ኮመንት ላይ ይሰራልን ብላችሁ ጻፉልኝ። እኔ በቀጣይ ቪዲዮ እሰራለሁ። አሁን ግን የማሳያችሁ እንዴት ወደ ካርዱ ቶፕ አፕ ማድረግ እንደምችሉ ነው። ይሄን ለማድረግ እንደተለመደው እዛው ባይቢት ላይ ትገባላችሁ። እዛ ከታች ካሉት ውስጥ ትሬድ የሚለውን ክሊክ ታደርጋላችሁ። ትሬድ የሚለውን ክሊክ ስታደርጉ ኮንቨርት፣ ስፖት፣ ኤክስፕሎር፣ ፊውቸር ኦፕሽን የሚል ይመጣላችኋል። አሁንም ወደ ጎን ስላይድ ስታደርጉት ፒቱፒ የሚል ታገኛላችሁ። ፒቱፒ የሚለውን ክሊክ ታደርጋላችሁ። ከዛ ባይ ሴል ይልና ፊት ለፊት ዩኤስዲ የሚል ይኖራል። እናንተ ጋር ኤቲም የሚል ካለ ወደ ዩኤስዲ የሚል ቀይሩት። ስለዚህ ዩኤስዲ ትሉታላችሁ። ከዛ ፔመንት ሜትድ የሚለው ጋር ኦል ፔመንት ሜትድ ይላችኋል። እዚህ ውስጥ ትመርጣላችሁ። ዋይዝ፣ ፓየር፣
ዚራት፣ ባንክ ኦፍ ጆርጂያ፣ ሪቮልት፣ ኢሮራዥያን ባንክ፣ ፍሪደም ባንክ የሚላለ ፔፓል የሚላለ። እናንተ እዚህ ጋር ፔመንት ሜትዱን ፔፓል ትሉታላችሁ። ዘ ኦንሊ ክሪፕቶ ኤክስቼንጅ ፕላትፎርም በፔፓል ኢትዮጵያ ማድረግ የሚቻለው ባይቢት ነው። ስለዚህ እዚሁ ባይቢት ላይ እንጠቀማለን ማለት ነው። ፔፓል እንለዋለን። ፔፓል ላይ ባላችሁ ዶላር የዩኤስዲቲ ትገዙበታላችሁ ማለት ነው። ይሄ ደግሞ ሲምፕሊ ባይ የሚለው ጋር ትገባላችሁ። ከዛ ፔመንት ሜትድ ኢሜይል ወይም የፔፓል አካውንት ይሰጣቸዋል። ወደ ፔፓል ታስገባላችሁ። ስክሪንሻት አድርጋችሁ አታች ታደርጋላችሁ። ትሬደሩ ወደ እናንተ ባይቢት አካውንት ዩኤስዲቲ ይለቅላቸዋል። በእንደዚህ መልኩ ፔፓል ላይ ያላችሁን ዶላር ወደ ዩኤስዲቲ ትቀይሩታላችሁ ማለት ነው። ዩኤስዲቲው ደግሞ የሚቀመጠው ፈንዲንግ ላይ ስለሆነ እንደ ለባይቢት ማስተር ካርድ ግባት መሆን ይችላል፣ ወይም ደግሞ ዳይሬክትሊ ወይም አውቶማቲካሊ ለባይቢት ማስተር ካርድ መጠቀም ትችላላችሁ። ሶስተኛው ወደ ባይቢት ማስተር ካርድ ቶፕ አፕ የምናደርግበት መንገድ ደግሞ እዛው ባይቢት ላይ ትሬድ ስናደርግ እዛው ባይቢት ላይ ኤርድሮፖችን ሊስት ስናደርግ ወይም ትሬዲንግ ፕሮፊት የምናገኘውን እና ከኤርድሮፖች የምናገኘውን በቀጥታ መጠቀም እንችላለን። ይህን ስንጠቀም ደግሞ እዛው የተለያዩ አይነት ትሬዶችን እዛው ባይቢት ላይ ማድረግ ትችላላችሁ። ከዛ ካተረፋችሁ ለምሳሌ ስፖት ላይ ካለ ወደ ፈንዲንግ መቀየር ትችላላችሁ። ኤርድሮፕ ላይ እየሰራችሁ ከሆነ ወደ ባይቢት በመጫን እና ባይቢት ላይ ሊስት ሲደረግ ክሪፕቶ ከተቀየረ በኋላ ወደ ዩኤስዲቲ በመቀየር ለባይቢት ማስተር ካርድ መጠቀም ትችላላችሁ። አራተኛው ወደ ባይቢት ማስተር ካርድ ዲፖዚት የምናደርግበት መንገድ ደግሞ ሲምፕሊ ከኢትዮጵያ ባንክ አካውንቶች ወደ ባይቢት ማስተር ካርድ ዲፖዚት የምናደርግበት መንገድ ነው። ይሄም ፒቱፒ ትሬዲንግ ይባላል። ፒቱፒ ትሬድ ታደርጋላችሁ። ትሬድ ስታደርጉ በኢትዮጵያ ብር ነው ትሬድ የምታደርጉት። እናንተ ከኢትዮጵያ ባንክ አካውንታችሁ ያላችሁን የኢትዮጵያ ብር ዩኤስዲቲ ትገዙበታላችሁ ማለት ነው። ይሄ ደግሞ ባይቢት ከተወሰነ ወራት ጀምሮ ስራት ችሏል። ከዚህ በፊት ባይናንስ ላይ ነበር ፒቱፒ ትሬድ የምናደርገው። አሁን ግን እዚሁ ባይቢት ላይም ትሬድ ማድረግ ትችላላችሁ። በአላችሁ የኢትዮጵያ ብር ዩኤስዲቲ መግዛት ትችላላችሁ ማለት ነው። ያን የገዛችሁትን ደግሞ ለባይቢት ማስተር ካርድ መጠቀም ትችላላችሁ። የገዛችሁት ኦልሬዲ ፈንዲንግ ላይ ነው የሚቀመጠው። ስለዚህ ዳይሬክትሊ መጠቀም ትችላላችሁ። ፒቱፒ ትሬድ ለማድረግ ባይቢት ላይ ትገባላችሁ። ከዛ ትሬድ የሚለውን ክሊክ ታደርጋላችሁ። በኩል ያለውን ወደ ጎን ስታደርጉት ፒቱፒ የሚል ታገኛላችሁ። ፒቱፒ የሚለውን ክሊክ ካደረጋችሁ በኋላ ባይ ሴል የሚል አለ። ከዛ ከረንሲ ዩኤስዲ የሚል ከሆነ ወደ ኢቲቢ ቀይሩት። ባይ እና ሴል የሚል ኦፕሽን አለ። እናንተ ምንም አይነት ዶላር ከሌላችሁ ያላችሁ የኢትዮጵያ ብር ከሆነ ዩኤስዲቲ ባይ ማለት ትችላላችሁ። ባይ የሚለውን ትገባላችሁ። ከዛ ሊስቶች አሉት 156 የሚል አለ፣ እንደዚሁ ከ90 ምናምን የሚል አለ። እዛ ውስጥ ያሉ የተዘረዘሩ ፕራይሶች አሉ። ፕራይሱን አይታችሁ ዝቅተኛውን መርጣችሁ መግዛት ትችላላችሁ። እስካሁን ደግሞ የሸጠበትን ኤክስፔሪንስ ይሄ ሴለር ምን ያክል ሽጧል፣ ምን ያክል ኤፊሽንሲ ያለው የሚለውን ነገር በደንብ ከመረመራችሁ በኋላ እና ደግሞ ፔመንት ሜትድ የእናንተ ያላችሁን ንግድ ባንክ የሚቀበል ለምሳሌ ትችላላችሁ፣ ወይ አቢሲኒያ ባንክ አካውንታችሁ ላይ የሚቀበል ፔመንት ሜትድ ትመርጣላችሁ። በእንደዚህ መልኩ ከምትፈልጉት ሰው ላይ ዩኤስዲቲ መግዛት ትችላላችሁ ማለት ነው። ያ ሰው አካውንት ይነግራችኋል። ወደ አካውንት ትራንስፈር ታደርጋላችሁ። ትራንስፈር ያደረጋችሁትን ስክሪንሻት ትልካላችሁ። ከዛ በኋላ ሴለሩ ዩኤስዲቲ ይለቅላቸዋል ማለት ነው። ወደ እናንተ አካውንት ዩኤስዲቲ ይገባል ማለት ነው። ያን የገባውን ደግሞ ለባይቢት ማስተር ካርድ መጠቀም ትችላላችሁ። ስለ ፒቱፒ ትሬዲንግ ሰፊ የሆነ ቪዲዮ እንዲሰራ ከፈለጋችሁ ይሰራልን ብላችሁ ማለት ትችላላችሁ። በተወሰነ መልኩም ከዚህ በፊት ስራ ቪዲዮ አለ፣ እዛው ዲስክሪፕሽን ላይ ታገኙታላችሁ። የመጨረሻው ወደ ባይቢት ማስተር ካርድ ቶፕ አፕ የምናደርግበት መንገድ ደግሞ ክሪፕቶ ዲፖዚት ነው። ማንኛውም ኦንላይን ስራ ስትሰሩ የሚከፈላችሁ በክሪፕቶ ከሆነ ሲምፕሊ ወደ ባይቢት ማስተር ካርድ እንዲገባ ማድረግ ትችላላችሁ። ደግሞ ማድረግ የምትችሉት ባይቢት ላይ ትሄዱና ዲፖዚት አድሬስ ትወስዳላችሁ። ለምሳሌ ያ ድርጅት የሚከፍላችሁ በዩኤስዲቲ እና በቢኢፒ 20 አድሬስ ከሆነ እናንተ ባይቢት ላይ ትሄዳላችሁ። አሴት የሚለው ጋር ክሊክ ታደርጋላችሁ። ዲፖዚት ትላላችሁ። ከዛ ክሪፕቶ ትመርጣላችሁ። ዩኤስዲቲ ትላላችሁ። ከዛ ኔትወርክም ከሚልክላችሁ ጋር ተመሳሳይ መሆን አለበት። ከዛ ዲፖዚት አድሬስ ይመጣል ማለት ነው። ያን ዲፖዚት አድሬስ ለሚልክላችሁ ሰው
ትልኩለታላችሁ ወይም አድሬስ ደግሞ ወደ እናንተ ባይቢት አካውንት ዲፖዚት ያደርግላችኋል ማለት ነው። ባይቢት ላይ ያለውን አካውንት ደግሞ ባይቢት ማስተር ካርድ መጠቀም ይችላል ማለት ነው። ስለዚህ በእንደዚህ መልኩ ከሌሎች ክሪፕቶ ኤክስቼንጅ ፕላትፎርሞች ከኦንላይን ቢዝነስ ያውም በክሪፕቶ ሲከፈላችሁ መቀበል ትችላላችሁ ባይቢት ላይ ማለት ነው። ከዚህ በፊት በሰራሁት ቪዲዮ አማካኝነት ደግሞ ፓዮኒር ማስተር ካርድ አወጣችሁ ከሆነና እንዴት ወደ ፓዮኒር ማስተር ካርዱ ዲፖዚት ማድረግ እንደሚቻል ከከበዳችሁ ደግሞ የተሰራ ቪዲዮ አለ፣ ዲስክሪፕሽን ላይ ታገኙታላችሁ።